ሰላም እንዴት ናችሁ? የዛሬ ቪዲዮችን የሚሆነው እንዴት ልብሶችን በነፃ እንደምናገኝ ነው። የመጀመሪያ ቶከን የሚሆነው እዚህ ውስጥ ነው እና ይሄው እዚህ ጋር በቀላሉ ማግኘት ትችላላችሁ። እነዚህ ልብሶች አሁን ጥሩ ልብሶች ናቸው እና በ1000 ቶከን መቀየር ትችላላችሁ ማለት ነው። አሁን ለምሳሌ እኔ እነዚህ ሁሉ ስላለኝ ነው ከአምስቱ ቦክስ ውስጥ መርጣችሁ የምትፈልጉትን ስፒን ማድረግ ትችላላችሁ ማለት ነው። እዚህ ጋር እነዚህን ቶክኖች ከየት እንደምታገኙ ነግራችኋለሁ። እነዚህ ቶክኖችን የምታገኙት አንደኛ ራንክ ፑሽ ስታደርጉ ነው። አሁን ከዳይመንድ 1 ወደ ዳይመንድ 3 ስታልፉ ይሄ ነገር ይሰጣችኋል እና እዚህ ጋር ጥሩ ልብሶች አሉ። አሁን ለምሳሌ ይሄ ልብስ በጣም ጥሩ ነው እና የፍሪስታይል ነገር ናቸው ልብሶቹ ሁላ እና እዚህ ውስጥ ገብታችሁ የሾፒንግ ምልክቷን በመንካት ታገኙታላችሁ ማለት ነው። የመጀመሪያው ከየት ልብስ እንደምታገኙ ከዛ ውስጥ ማግኘት ትችላላችሁ። ሁለተኛው ደግሞ እዚህ ልብስ ውስጥ እንገባና አዘርስ የሚለውን ትነካላችሁ። ከዛ በኋላ ቶክኖች አሉ። ቶክኖችን ላሳያችሁ። አሁን ለምሳሌ ይሄ የቀድሙ ቶክን ከዚህ ውስጥ ነው። ይሄውና ይሄ ቀዩን ቶክን በመንካት በ50 ኤክስቼንጅ ማድረግ ትችላላችሁ እነዚህ ልብሶች። እዚህ ጋር ጥሩ ልብሶች አሉ። አሁን ጭንቅላቱ ፌስ ማስኩ ይሄው አንድ ላይ ሲያምር ያምራል። ከየት እንደምታገኙ ይሄንንም እነግራችኋለሁ። ይሄን ብዙ ጊዜ ከቦያ ፓስ የምታገኙት ነው። ቦያ ፓስ ከዳይመንድ መገዙ ሳይሆን የራሱ የሚሰጣችሁ አለ። እነዚህ አይነት ቶክኖች ሴስ ምናምን ስትወጡ ይሰጣችኋል። አሁን ይሄ ሁሉ የገዛው ልብስ ስለሆነ ከዚህ ውስጥ ምን ያህል ልብስ እንዳገኘው እዩ። በጣም ብዙ ልብስ ስለገዛው ነው እንጂ ከእነዚህ ልብሶች የምታገኛቸው ከላይ ነው። በቃ አሁን እዚህ የተገኙት ስለገዛቸው ነው። እናንተ ከላይ ማግኘት ትችላላችሁ። 69 ቶከን አለን። ቆይ የሆነ ልብስ ከገዛን እስቲ ያሁን እነዚህ ልብሶች አሁን ይሄ የእስር ቤቱ በጣም ጥሩ ነው። ከእስር ቤቱ ጋር ቆይ የታችኛውን ሱሪ አርገን የምንሰራው ልብስ አሳያችኋለሁ። እዚህ ጋርም አሉ። ይሄ ቶከን ደግሞ የምታገኙት እንዲሁ እንደቀደሙ ሴስ ምናምን ስትጮቱ ነው። ሩን ምናምን ስትጮቱ ልታገኙ ትችላላችሁ። እና ይሄ ቶከን አሁን ካራ ያደረገው ልብስ በ25 ቶከን ነው ተወስዱት። በ25 ቶከን የምትፈልጉትን መውሰድ ትችላላችሁ ማለት ነው። አሁን እነዚህ የገዟቸው ስለሆነ ነው እታቸው የተገኙት። እዚህ ጋር ደግሞ ማጂክ ኪዩብ አለ። ማጂክ ኪዩብ በጣም ጥሩ ልብስ ናቸው፣ ኦልድ ናቸው እና አዳዲስም የመጡ አሉ ከላይ። አሁን ይሄ ልብስ የፍሪስታይል አሁን የነካሁት እና በጣም ጥሩ ልብሶች አሉ ማጂክ ኪዩብ። እሱ ማጂክ ኪዩብ ደግሞ የምታገኙት ከኢቨንት ነው። አሁን እንደውም የሚመጣ ኢቨንት አለ፣ እሱ ላይ ማግኘት ትችላላችሁ። በዚህ ልብስ ደግሞ የምንሰራውን ልብስ አሳያችኋለሁ። የምንለብሰውን ልብስ ይሄው ፌስ ማስክ አያችሁ፣ በጣም ነው የሚያምር። ቆይ አርጌ ላሳያችሁ በማውስ። እዚህ ጋር ጥሩ ልብስ አለ። የታለ ማክሱ? ይሄን ማክሱን እንነካለን። ከዛ ቀደም ባያሳያችሁ ማጂክ ኪዩብ ይሄ ጸጉር አለ። ከዛ በኋላ ይሄ እንደውም አሁን ይመጣል። ከዛ በፍሪ የምናገኘው ልብስ አለ በማጂክ ኪዩብ ማለት ነው። አሁን ይሄ የማጂክ ኪዩብ ልብስ ነው። ዳውንሎድ እናድርገው። ዳውንሎድ ሆነ። አዎ ሆኗል። ይሄው ልብሱ ላይ ይሄ የቀድሞው የእስር ቤቱ ልብስ በ50 ቶከን የምትወስዱት። ከዛ በኋላ የኔ መሰለ ልብስ ለብሳችሁ በቃ የምትፈልጉትን ታደርጋላችሁ። ጸጉሩ ከማጂክ ኪዩብ ነው የምታመጡት፣ የማጂክ ኪዩብ ነው። ይሄም ስሊፐር በ50 ቶከን በቀዩ የፊፍ ቶከን የምትወስዱት ነው። እዛው የኔ መሰለ ልብስ ለብሳችሁ መጮት ትችላላችሁ ማለት ነው። ሌላ የምሰራላችሁ ነገር ካለ ኮሜንት ላይ አሳውቁ። የዛሬ ቪዲዮችን ይሄን ይመስል ነበረ። ላይክ እና ሰብስክራይብ እያደረጋችሁ። ዛሬ ቪዲዮ አጭር ነበረ፣ ሌላ ቀን እሰራላችኋለሁ። ቻው።